ሰውን በጸጋ ለማዳን ከላይ ከእግዚአብሔር ተሰጠ አዲስ ኪዳን አዲስ ኪዳን አዲስ ኪዳን አዲስ ኪዳን ሰውን በጸጋ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ይህ የሚገባ ነውና መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትና እናትን አክብር እርሷም የተስፋ ቃል ያላት የፊተኛይቱ ትእዛዝ ናት ስለመታዘዝ ሐዋርያ ጳውሎስ ለልጆች ይሄን ነገር የነገረው ምክንያቱም ለምንድነው ሐዋርያ ጳውሎስ ልጆችን ያካተተው ብላችሁ ከጠየቃችሁኝ ኤፌሶን መጽሐፍ በእስያ ላሉ አማኞች እየተዞረ የሚነበብ ሰርኩላር ደብዳቤ ነው ተባብለናል የኤፌሶን መጽሐፍ በቀጥታ ለኤፌሶን ሰዎች የተጻፈ አይደለም ለዳሽ አብያተ ክርስቲያናት የሚል ነው ኦሪጂናሉ የግሪኩ ቅጂ እና አንድ ጊዜ ቆላሲያስ አንድ ጊዜ ሎዶቅያ አንድ ጊዜ ኤፌሶን ከተማ የገባ የሚነበብ መጽሐፍ ስለዚህ መጽሐፉ ሲነበብ ከመጀመሪያ ጀምሮ በሰማያዊ ስፍራ መንፈሳዊ በረከት የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ዓለም ሳይፈጠር በፊቱ ቅዱሳን ነው እየተባለ ሲነበብ ከወላጆቻቸው ጋር ጌታን ለማምለክ የመጡ ህፃናትም አሉ ያኛውን መገለጥ የሰሙ ላይፍ ስታይልም ደግሞ ሊያስተካክሉ የሚገባቸው ልጆች አሉ ስለዚህ ጳውሎስ ሲጽፍላቸው እየተነበበ ሚስቶች ሆይ ለባሎቻችሁ ተገዙ ባሎች ሆይ ልጆቻችሁ ውደዱ አሁን ቤተሰባዊ መስተጋብር ቤተሰባዊ ስነ ስርዓት ቤተሰባዊ ላይፍ ስታይል ሲናገር አሁን ይሄ የመጣ ክርስትና ፋዘርን እንድትንቀው ማዘርን እንድትንቃት አያደርግህም የተገለጠው ጸጋ የመጣው ስርዓት ያኔ በብሉይ ኪዳን እናት አባትን አክብር እንደተባለ አሁንም እናትና አባትን ማክበር ግድ ነው ይሄ አሁን ጸጋ ተባረክ ያለው ኦሬዲ አም ብለስድ ብለ እንቃለው ማለት አይሰራም ብሎ ለልጆች ነው የሚነግረው ይሄ ልጆች ሆይ ለወላጆቻችሁ እንደሚገባ ታዘዙ የሚለው በዚህ ዘመን ቢሆን የሚተረጎመው ብዬ የማስበው ወላጆች ሆይ ለልጆቻችሁ ታዘዙ ይህ በጣም ልጆችን የሚያስደስት ነውና ቤታችሁም ሰላም ይሆናልና እየሰማችሁ ነው አሁን ቢሆን ሚዟዟረው እንዴት ነው ወላጆች ሆይ ለልጆቻችሁ ታዘዙ በዚህ ዘመን በጣም የሚገርማችሁ ነገር ልንገራችሁ ምንድነው ስልጣን ወላችሁ አባቶች በልጆች ላይ ዲቫይን ስልጣን አላቸው በመሰረቱ እግዚአብሔር የትኛውን ፍጥረት ወደ ስልጣን ያመጣው በስልጣን ስር የማይተዳደር የትኛው ፍጥረት የለም ስልጣን ማለት እግዚአብሔር በመሰረተው ወይም በሰራው ተፈጥሮ ውስጥ የአንድን ተግባር ትክክለኝነት የሚያሳይ ስርዓት ነው የትኛውም ተፈጥሮ የትኛውም ፍጥረት ከስልጣን ውጪ ሊሆን አይችልም አባቶች በልጆቻቸው ላይ ስልጣን አላቸው የስልጣን ሁሉ ምንጭ ደግሞ እግዚአብሔር ነው እግዚአብሔር የስልጣን ሁሉ ምንጭ የሆነ የኛ ሁሉ የበላይ ባለ ስልጣን የሆነ አምላካችን እግዚአብሔር ቤተሰብን መሰረተ ቤተክርስቲያንን መሰረተ ከተማን መሰረተ ሀገርን መሰረተ በዚህ ቤተሰብ ላይ ደግሞ ባለ ስልጣንን ሾመ በዚህ ቤተክርስቲያን ላይ ደግሞ ባለ ስልጣንን ሾመ ከስልጣን ውጪ የሆነ ምንም ምድራዊ ተቋም የለም ስልጣን የሚባለው ነገር በራሱ እግዚአብሔር የፈጠራቸው ፍጥረቶች እንደሚገባ የሚሄዱበትን ስርዓት የሚያሳይ ነገር ነው ለምንድነው ዮናታን ይሄን ያነሳው ካላችሁ እኛ ሀገር ስልጣን የሚባለው ነገር በሁለት አግባብ ነው የምንጠቀመው አንደኛ በጣም በማጥበቅ ሁለተኛ በጣም በመልቀቅ ሐዋርያ ጳውሎስ ግን እየተናገረ ያለው ምንድነው ለኤፌሶን ሰዎች ልጆች ሆይ ለአባቶቻችሁ ለወላጆቻችሁ እንደሚገባ ታዘዙ በዚህ ዘመን ቢሆን ይሄ ነገር አይሰራም ብያችኋለሁ ወላጆች ታዘዙ ነው እኔ እንደውም በደንብ የኛን አኗኗር ላይፍ ስታይላችን አሁን በዚህ ዘመን ያለውን ሳስበው ብዙ ወላጆች አሁን አክት የሚያደርጉት ለልጆቻቸው እንዳማካሪ እንጂ እንደ መሪ አይደለም ለቁርስ የሰራው ፍርፍር በላው አልተመቸም ሌላ ልስራልህ ብለው ምክር አማካሪ ናቸው መጽሐፍ ቅዱስ ግን የፈለገው ምንድነው ልጆች ለወላጆቻቸው ይታዘዙ ብሎ ሲል በወላጆቹ ላይ የሚያምጽ በእግዚአብሔር ላይ ያመጸ ነው ልጆች ለወላጆቻቸው መታዘዝ ያለባቸው ስለወለዷቸው ብቻ ሳይሆን እግዚአብሔር ስላዘዛቸው ክርስቲያን የሆነ ልጅ ካለ ይሄን ማወቅ አለበት ለወላጆቻችን መታዘዝ ያለብን ስለወለዱን ብቻ ሳይሆን እግዚአብሔር ኦርደር ስላደረገ ምን ብሎ ለወላጆቻችሁ ታዘዙ በወላጅ ላይ ማመጽ
በእግዚአብሔር ላይ ማመጽ እንደሆነ እነዚህ ኤፌሶን ቤተክርስቲያን ውስጥ ያሉ አማኞች የወለዷቸው ልጆች ማወቅ አለባቸው። ወላጆች ደግሞ የልጆች አማካሪ ሳይሆኑ የልጆች መሪ ናቸው። እናትና አባትን አክብር ምን እንድትሆን እድሜ እንዲረዝም። ይሄ ማለት ምን ማለት ነው? በወጣትነት ሁሉ የሞተ እናትና አባቱን ያላከበረ ነው ማለት ነው? በወጣትነቱ የሞተ ሁሉ እናትና አባቱን ያላከበረ ነው አይደለም። እናትና አባትን አክብር እድሜ ይረዝማል ማለት መሰላችሁ? በልምድም በእውቀትም ካንተ ስለሚሻሉ እድሜን ከሚያሳጥሩ ነገሮች ይመክረዋል ትሰነብታለህ። ሰማይ እናትና አባትን አክብር እድሜ እንዲረዝም የሚለው እግዚአብሔር ዝም ብሎ እድሜ እንደ እንትን ቆጣሪ እንደሌለው ዝም ብሎ ያፈስልህ። እንዴት ነው እድሜ የሚረዝመው? እናትና አባትን አክብረ ሚለው መጠየቅ አለብህ። እናትና አባትን ስታከብር ትሰማቸዋለህ። እነሱን ከመታቸው፣ እነሱን ካቆሰላቸው፣ እነሱን ካከሰራቸው ነገር ሁሉ ፕሮቴክት ያደርጋል። ይሄን ተው ያንን ተው፣ ይሄን አርግ ያን አታርግ ብለው ሲነግሩ ምን እያደረጉ ነው? እድሜ እንዲረዝም፣ እንቅፋት እንዳይመታ፣ በተለያዩ ወጥመዶች እንዳትያዝ። ካልተያዝክ ደግሞ ትኖራለህ። ካልቆምክ ደግሞ ካልተመታ ደግሞ ትፈጥናለህ። ስለዚህ ልጆች አለ ለወላጆቻችሁ ታዘዙ። በቃ ታዘዙ። አሁን አስቸጋሪ ነው ልጆች ለወላጆቻቸው ለመታዘዝ። ቤት ውስጥ ያለውን ነገር በሙሉ ሪሞት ኮንትሮል ይቆጣጠራል ከህፃናት በስተቀር ከልጆች በስተቀር። አቤት በዚህ ዘመን ደግሞ መቅጣት በጣም አስቸጋሪ ነው። ከዚህ በፊት የነበሩ የኛ አባቶች ወታደራዊ አቀጣጣቸው አሁን አይሰራም። ከንዳ ዘርጋ ተኛ ተነስ ከግርግዳ ጋር ታክ ወሬ ጆሮን ያዝ በእግር በእንብርክክ ጠጠር ላይ አይሰራም። አሁን 911 ይደውሉ። ስለዚህ አሁን የልጆችን ድርሻ ሐዋርያ ጳውሎስ ተናገረ። ነግሬያቸዋለሁ። ይሄ አሁን መጨረሻው ምዕራፍ በቃ ላይፍ ስታይልና ምክር ነው የሚመክረው። ምንም የጠለቀ መንፈሳዊ ሚስጥሮች የሉትም። ግን ምንድነው እያለ ያለው? ልጆች ለወላጆቻችሁ ታዘዙ አለና አባቶች ደግሞ አታስቆጧቸው ምከሯቸው እንጂ አታስቆጡ። ምን ማለት ነው? በጣም ስትናደድ ቁጣን ለበቀል አታርገው። ከፍቅር ተነስተ ቆንጥጠው እንጂ እንትን ብድግ አድርገህ አታፍርጥ። ገብቷቸው ያወራሁት ነገር በምከሯቸው። ይኸውላችሁ ወላጅነት ማለት ምግብ ማቅረብ፣ ልብስ ማቅረብ፣ ቤት ማቅረብ ማለት አይደለም። ምን ፈለክብኝ እንግዲህ እንጀራ ከበላ ልብስን ከለበስክ ምን ይፈልግብኛል ይሄ ልጅ አይባልም። ብዙ ወላጆች የወላጅነት ድርሻ የተወጡ ቢመስላቸው ልክ እንደ ከርከራ ኩንታል ጤፍ ካስገቡ ከዛ ልብስ ያመቱን ልብስ ሰኔ ላይ ከገዙ ከዛ በቃ ልጁ ጸጥ ብሎ ቢኖር ይመስላቸዋል። አይደለም። ስፒሪቹዋል ዋር አለበት ልጁ። መንፈሳዊ ፋይት ሁሉ አለ በቤታችን። ማህበራዊ ተጽዕኖ አለ። የፊዚካል እድገት አለ። ሴት ልጆች 14 ዓመት 12 ዓመት 13 ዓመት ሲደርሱ ማንስትሬሽን ፔሪየድ ላይ ይመጣሉ። ይሄን ነገር አይነግሯቸውም። ትምህርት ቤት ሄደው ያለቅሳሉ። ስለዚህ ካውንስሊንግ ይፈልጋሉ። እንዲያማክሯቸው ይፈልጋሉ። እንዲያቀርቧቸው ይፈልጋሉ። ልጅ ማሳደግ ማለት እህል መግዛት ማለት ብቻ አይደለም ነው። ልጆቼን ላሳድግ ብሎ ነግራቸዋለሁ አይደል? 10 ሰዓት ለሊት የሚወጣው ሰውዬ ኑሮዬን እቀይራለሁ ቤተሰቤን አስተዳደራለሁ ብሎ ለሊት 11 ሰዓት ይወጣል። ምሳውን ቆጥሮ ልጆቹ ተኝቶ 4 ሰዓት ይገባል። ለሊት 11 ሰዓት ይወጣል። አይገናኙ። 18ኛው ዓመት ላይ የማይተዋወቁ ጎረምሳ ጋር ይተናነቃሉ። ስለዚህ እንጀራ ኑሮዬን እቀይራለሁ ልጆቼን አሳድጋለሁ ብለህ ዝም ብለህ ገንዘብ ስላመጣ ኑሮ አይሆንም። እየሰማችሁ ነው ወይ? ስለዚህ ሐዋርያ ጳውሎስ እየተናገረ ያለው ምንድነው? ልጆች አለ ለወላጆቻችሁ ታዘዙዋል። እንዲህ ካደረጋችሁ ደግሞ እድሜያችሁ የረዘመ ይሆናል። አባቶች ልጆቻችሁን አታስቆጧቸው፣ ተርጓቸው አታስቆጧቸው፣ ምከሯቸው። እናምበው መልካም እንዲሆንልህ እድሜን በምድር ላይ እንዲረዝም አባትና እናትን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ነች። እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው። እንደ እንቧ አታፍርጧቸው፣ አታበሳጯቸው። እሺ ከዛ ቀጠለና ሕፃናትና ልጆችና አባቶችን ተናገረና አሁን ደግሞ ሰራተኞችና አሰሪዎች ጋር ቀጠለ። በርግጥ የተወሰነ ነገር እዛ ጋር እንቆይ ብለን ካልን
ብዙ ልጆች ጴንጤ ሳይሆኑ ጴንጤ መስለው ነው የሚኖሩት ከቤተሰብ ጋር ዘዴ ዩኒቨርሲቲ ሄዱ ቀን ለካ ጴንጤ አይደሉም ሄክታር ጫት ይጀምራሉ ተነስ ዛሬ ወደ አይደለም እንዴ ብለ አንተን ፈርቶ እንጂ ባንተ እንጂ በኢየሱስ አይደለም ሰውየው ልጁ ስለዚህ እሑድ ይመጣል እኛም ስንሰብከው ጸጉሩን እየጠመለለ ያለ ወላጆች ሲመጡ ልጆች መደበቅ የለባቸውም ቻሌንጆቻቸውን በጣም በፍቅርና በአክብሮት ከልጆች ጋር ሼር ማድረግ አለብን ኢቭን አንድ ጻል ልጅ ነበርና አባትየው ደክሞት ከስራ ገባ እና ሶፋ ላይ ተኝቷል አባትየው ልጁ ይጠይቃል አባዬ ይላል ከፀሐይ ቀጥላ ያለችው ፕላኔት ምንድነች ይላል እኔ እንጃ ይላል አባዬ እንደዚህ የቤት ስራ ተሰጥቶ ነበር እንትን 2x ሲደመር 3x ስንት ነው እኔ እንጃ ሶስተኛውንም ይጠይቃል እናትየው ትሰማለች እዛ ተው አታስቸግረው አባት ደክሞት ነው የመጣው ብላ ስትለው ተይው ያልገባውን ይጠይቅ ይላል አባትየው ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶቻችሁ ለሆኑ ታዘዙ ባሪያዎች ሆይ የሚለው ሐሳብ በወቅቱ ለክርስቲያን ሰራተኞች ነው የሚናገረው ባርነት በሮም ህግ ፍቃድ ያለው ጉዳይ ስለነበረ ወደ 6 ሚሊዮን የሚደርሱ ባሪያዎች ነበሩ ተብሎ ይገመታል በሮም ከተማ ውስጥና ከሮም ጋር ግዛት ባላቸው በተያዙ ሀገሮች ላይ እና ስለዚህ ምንድነው የሚለው አሁን እነዚህ ወንጌሉ ሲነበብ ኤፌሶ መጽሐፍ ሲነበብ ምን ብያቸዋለሁ ህፃናት አሉ ጌቶች አሉ ሚስቶች አሉ ከዛስ ደግሞ በዛውም ደግሞ ወንጌል ይደረሳቸው የነዛ ጌቶች የነዛ ባላባቶች የነዛ ፋሚሊዎች ሰራተኞች ደግሞ አሉ ስለዚህ ይሄ ወንጌል ይሄንን ማህበራዊ እንትን መስተጋብር እንዳላፈረሰው ሐዋርያ ጳውሎስ እያስተማረ ነው ገብቷቸዋል ነግሬያቸዋለሁ ያወራዎቹ ነገር ስለዚህ አንዳንዶቹ ሚስቶች ምንድነው yes I am blessed ምናምን ይያሉ ቁርስ አይሰሩም ምሳ አይሰሩም ከኒው ቲቺንግ መጥቷል ፌስ ቲቺንግ ምናምን ቲቺንግ ምናምን ብለው ባሎቻቸው ጋር ጠብ ጀምረዋል ስለዚህ ነው ሐዋርያ ጳውሎስ መስመር የሚያስይዛቸው ነው ለባሎቻችሁ ታዘዙ ብሎ ልክ እንደዚሁ ባሪያዎች ሆይ ብሎ ሐዋርያ ጳውሎስ ለሰራተኞች ትእዛዝ ይሰጣቸዋል ለጌታ እንደምታገለግሉ ልክ እንደዚሁ ለጌቶቻችሁ ደግሞ ታዘዙ ለባሪያዎች ሐዋርያ ጳውሎስ የሚሰጠው 3 ነጥብ ነው 3 ነጥብ ብቻ ጻፉ አንደኛ የምታገለግሉት ክርስቶስን እንደሆነ ወቁ ነው ስለዚህ ማስመሰል ስራ አታስመስሉ ጌቶቻችሁ ሲመጡ ብቻ ልክ እንደምትሰሩ አክታት አድርጉ በስራችሁ የምታስመሰግኑ ሁኑ ምክንያቱም የእናንተ የስጋ ጌቶች አሏችሁ የስጋ አለቃዎች አላችሁ ነገር ግን ደግሞ የበላይ ደግሞ ከስጋ በላይ የሆነ ደግሞ መንፈሳዊ አለቃ መንፈሳዊ ጌታ አላችሁ ስለዚህ ለጌቶቻችሁ ስትታዘዙ እየታዘዛችሁ ያላችሁት ለሰማያዊው ጌታችሁ ለኢየሱስ ነው ስለዚህ እንደሚገባችሁ በስራችሁ የምታስመሰግኑ ሁኑ ብሎ ጳውሎስ በዛ ወቅት ለነበሩ በባርነት ውስጥ ለነበሩ ሰዎች ይሄንን ነገር ይነግራቸዋል ስለዚህ ለባሪያዎች የሚነግራቸው ምንድነው አንደኛ ለሰራተኞች ይሄ የሰራተኛ ፓርት ነው ለሰራተኞች እንደሚገባ አገልግሉ ለክርስቶስ እንደሚገባ አገልግሉ ነው ሌላው ሁለተኛው ነጥብ ለባሪያዎች የሚነግራቸው ወይም ለሰራተኞች የሚነግራቸው ጥሩ ተግባር ማከናወን የእግዚአብሔር ፍቃድ እንደሆነ እንዲያውቁ ታዘዙ የእግዚአብሔር ፍቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ምንድነው እነዚህ ጴንጤነን ብለው በኢየሱስ ክርስቶስ አምነው ወንጌል ተቀብለው የዳኑ ባሪያዎች ከአፍተር ከወንጌል በኋላ ያስመስላሉ ልክ ጌቶቻቸው ሲመጡ እንደሚሰራ አክት ያደርጋሉ አቤት ይሰማችሁ ነው እንደሚሰራ አክት ያደርጋሉ ስለዚህ መልካም ማድረግ የእግዚአብሔር ፍቃድ ነው አሁን መልካም ላርግ በመሰረቱ ሁሉን ነገር እግዚአብሔር ሆይ ፍቃድ ነው ፍቃድ አይደለም ብላችሁ መጠየቅ አትችሉ ምክንያቱም የተገለጠ ፍቃድ አለ ያልተገለጠ ፍቃድ አለ
ይሄ መልካም ማድረግ የተገለጠ ፍቃድ ነው። ለአለቃክ መታዘዝ የተገለጠ የእግዚአብሔር ፍቃድ ነው። አሁን አንተ ውሃ ልማት እየሰራ መብላት ኃይል እየሰራ ጌታዬ ሆይ ለዚህ ለቢሮ አለቃዬ ለስራ አስኪያጁ ልታዘዘው መልካም ፍቃድ ነው ትላለህ? አትታዘዘው። ግን እያወራ ያለው ምንድነው? አማኞች ኢየሱስን በማመናቸው ምክንያት እንደውም ከሌሎቹ ካላመኑ ሰዎች ይልቅ በመታዘዝና መልካም በማድረግ መታወቅ አለባቸው። ቦታ የሚያስመሰግኑ መሆን አለባቸው። የሚለግቡ መሆን የለባቸውም። አስመሳዮች መሆን የለባቸውም ነው። ይሄ በተለይ አሁን ወሳኝ ነው ያልኳችሁ። አሁን ብዙ ክርስቲያኖች፣ ብዙ ጴንጤዎች፣ ብዙ ፕሮቴስታንቶች ከምንወቀስበት ነገር አንዱ ይሄ ነው። አስመሳይነት፣ በሚገባ በስራ ቦታ ስራችንን አለመስራት፣ ሰው የሚመጡ አገልግሎት የሚፈልጉ ሰዎችን በአግባቡ ሪስፔክት አለማድረግ፣ እግዚአብሔር ሪስፔክት አለማድረግ ነው። መዘጋጃ ምሰሩ፣ ፖሊስ ጣቢያ ምሰሩ፣ በተለያየ ቦታ ምሰሩ፣ በተለያየ መስሪያ ቤት ውስጥ ያላችሁ በሌሎች ሰዎች ላይ የምታደርጓቸው ነገሮች እናንተን ጌታ ስለሚገዛችሁ በቀጥታ ለጌታ እንደምትታዘዙ እወቁ። የምታረጉት ነገር ለጌታ እንደምታደርጉት እወቁ። ስለዚህ የመጀመሪያ አማኝ እንደመሆናችሁ ስታገለግሉ የምታገለግሉት አለቆቻችሁን ወይም ያን መስሪያ ቤት ብቻ ሳይሆን ጌታችሁን ነው። መልካም ስታረጉ መልካም የምታረጉት ለነዛ ሰዎች ብቻ አይደለም። ሆስፒታል የምትሰሩ ሰዎች ካላችሁ ልክ እንደዚህ ማለት ነው። ስለዚህ እንደሚገባ በስራ ቦታችሁ የምታስመሰግኑ ሁኑ። ለታይታ የምትሰሩ አትሁኑ። ስለዚህ ለሰራተኞች ሐዋርያ ጳውሎስ የሚመክረው ምክር ምንድነው? አንደኛ የምታገለግሉት ጌታ እንደሆነ ወቁ። ሁለተኛ መልካም ማድረግ የእግዚአብሔር ፍቃድ ነው። ሶስተኛ በዚህ ምክንያት ደግሞ የምትሸለሙት ከእግዚአብሔር እንደሆነ ወቁ። ምናልባት በዛ ወቅት የነበሩ ባሪያዎች መልካም ስራ እንኳን ሰርተው በጌቶቻቸው አይመሰገኑም ይሆናል። ስለዚህ ከጌቶቻችሁ ጭብጨባን አትፈልጉ፣ ከጌቶቻችሁ ሙገሳን አትጠብቁ። ኢየሱስን አገልግላችኋል፣ እንደገና ደግሞ ምን ብላችኋል? የእግዚአብሔር ፍቃድ ፈጽማችኋል። ኢየሱስን ስላገለገላችሁና የእግዚአብሔር ፍቃድ ስለፈጸማችሁ ሽልማት የምትቀበሉት ከእግዚአብሔር እንደሆነ ወቁ ነው ሐዋርያ ጳውሎስ እያለ ያለው። እናንብበው። ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፍቃድ ተገዙ። ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገው መልካም ነገር ሁሉ ከጌታ ብድራት እንዲቀበለው ታውቃላችሁና። ከኔ ጋር ናችሁ? እየሰማችሁ ነው? ምንድነው ምዕራፍ 6 ቁጥር 1 የሚናገረው? ምዕራፍ 6 ቁጥር 1 ልጆች ለወላጆቻችሁ ታዘዙ፣ እናትና አባትን አክብር የሚለው ሕግ በህይወታችሁ ላይ እንዲሆን እድሜያችሁ እንዲረዝም ልጆች ለወላጆቻችሁ ታዘዙ። አሁን የልጆችን ድርሻ ተናገረ ቁጥር 1 ላይ። ከዛ ቁጥር 4 ላይ ምን ተናገረ? የአባቶችን ድርሻ ተናገረ። አታስቆጧቸው፣ ምከሯቸው፣ በሚያስፈልጋቸው ነገር መልካም አቅርቦት አቅርቡላቸው። ሲቀጥል ሰራተኞች አሉ። አሁን እዚህ ቤት ውስጥ በዚህ ቸርች ውስጥ በዚህ አገልግሎት ውስጥ ምን አለ? ልጆች አሉ፣ አባቶች አሉ፣ ሰራተኞች አሉ፣ አሰሪዎች አሉ። ስለዚህ ይሄ ቤተክርስቲያን ወይም በመመስረቷ ኢየሱስ በመሰበኩ ምክንያት ከዚህ በፊት እንኖርበት የነበረው ማህበራዊ መስተጋብር አልወደቀም፣ አልቀረም። ሰራተኞች ሰሩ፣ በተቀጠራችሁበት ሱቅ፣ በተቀጠራችሁበት ቤት፣ በተቀጠራችሁበት መስሪያ ቤት ስታገለግሉ እግዚአብሔርን እንደምታገለግሉ ስታገለግሉ መልካም ስታደርጉ የእግዚአብሔርን ፍቃድ እየፈጸማችሁ እንደሆነ ከዚህም ጋር ተያይዞ ደግሞ ብድራቱ ለጌታ እንጂ ለሚገዟችሁ ለቀጠሯችሁ ሰዎች አይደለም ነው ጳውሎስ እያለ። ለጌታ የምታደርጉትን ነገር እዚህ ሙገሳ እንዳትጠብቁ፣ ሰው በጣም አክኖሎጂ እንዲያረጋችሁ እንዲያጨበጭብላችሁ በጣም እንዲላችሁ እንዲያጅባችሁ እንዳትጠብቁ። ሀገራችሁ ስትደርሱ ግን ልክ እንደ አሜሪካኑ ፕሬዝዳንት በመላእክ አቀባበል ይደረግላችኋል። ምክንያቱም ብድራታችሁ ለእግዚአብሔር ስለሆነ ያገለገላችሁት ጌታን ስለሆነ ከእግዚአብሔር ደግሞ አክሊላችሁን ትቀበላላችሁ ማለት ነው። እንደሚገባ ስሩ፣ አትለግሙ። አንዳንድ የቢሮ ኃላፊዎች ሲመጡ ይሄ ልጅ እዚህ ነው እንደሚያገለግለው ይሄ ልጅ ሳትቀይሩ እኛ በመጣን አልመጣን አታስብሉን። ምን አልኩኝ? ቢሮውን እየበጠበጣችሁ ማለት ነው። ሰው ሲመጣ በጎሳና በዘር እየለያችሁ ሰርቪስ እየሰጣችሁ የተሰጣችሁን ስልጣን ከእግዚአብሔር እንደተሰጣችሁና እግዚአብሔር እንደምታገለግሉ በጣም የሚገርም ተሰሎንቄ ላይ አንድ ነገር ልንገራችሁ። ምዕራፍ 4 ቁጥር 8 ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና እንግዲህ የሚጥል ሰውን የጣለ አይደለም መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔር ነው እንጂ። አንድ ሰው በኃጢአት እንዲወድቅ ስታደርጉት
በኃጢአት እንዲወርቅ ያደረጋችሁት ሰውየውን ብቻ ሳይሆን በሱ ውስጥ ያለውን መንፈስ ቅዱስንም ነው። የሚጥል ሰውን የጣለ ብቻ አይደለም መንፈስ ቅዱስንም ጭምር ነው። ትክክለኛ ሰርቪስ ሳሰጥ ስትቀር ትክክለኛ ሰርቪስ ያልሰጠው ለኔ ብቻ አይደለም በኔ ውስጥ ላለ መንፈስ ቅዱስ ጭምር ነው። በዘረኝነት የሆነ ሰው ስትበድል የበደልከው ሰውየውን ብቻ አይደለም በሱ ውስጥ ያለውን መንፈስ ቅዱስ ነው። በዘረኝነት ምክንያት የበደልከው ማረግ እየቻልክ ሳታረግ ስትቀር ያላደረከው ለሱ ብቻ አይደለም በሱ ውስጥ ላለው መንፈስ ቅዱስ ጭምር ነው። ስለዚህ ሰራተኞች እንደሚገባ ምን በሉ ስሩ፣ አገልጋዮች እንደሚገባ ምን በሉ አገልግሉ። እሺ እንቀጥል። አሰሪዎች ጌታ ይባርካቸው። አሰሪዎች ደግሞ እንዲባላሉ እናንተም ጌቶች ሆይ ዛቻውን ትታችሁ እንዲሁ አድርጉላቸው። ምን ማለት ነው? በዛን ጊዜ አንድ ጌታ እንደ ሀብቱ መጠን ብዙ ባሪያ ያለው ያናደደውን ባሪያ ሊገለው ይችላል፣ ሕግ ይፈቅድለታል። ከገደለው ግን ኪሳራው በሱ ነው፣ ገዝቶት ነው። ከሚገለው ገላለሁ እያለ ይዝትበታል፣ ከገደለው ሊከስር ነው። ስለዚህ ጳውሎስ ምን መከራቸው መሰላችሁ? አትዛቱባቸው፣ ዛቻውን ተውት፣ ገላለሁ እያላችሁ ደግሞ ቸርች አትምጡ። አትዛቱባቸው ብቻ ሳይሆን ያለው አድርጉላቸው። ትልቁ ያሰሪዎች ደግሞ ችግር አለማድረግ ነው። ያሰሩና የቤት ሰራተኛ ቀጥሮ አሰርተው እሄዳለሁ ብላለች ልጅቷ 66 ብርጭቆ ሰብረሻል፣ 56 ትሪ ጠፍቷል፣ 86 ማንቆርቆሪያ የለም እዚህ ቤት። ስለዚህ አሁን በካልቾ ጨርቋል። ጳውሎስ ግን ሲናገር እንደዚህ ያለ አትዛቱባቸው፣ አድርጉላቸው፣ ስጧቸው። ለልጆቻችሁ ልብስ ስትገዙ ለነሱ ሳትገዙ ለምን ታስቀራላችሁ? ግዙላቸው። ክራይስትን በእናንተ ይዩ እንጂ አድርጉላቸው፣ አካፍሏቸው። በቃ ይደሰቱ በእናንተ ምክንያት፣ ጌታን ያመስግኑ፣ እንደ ፋሚሊ ደስ ይበላቸው። ሁለተኛው አትዛቱባቸው። እኔ ቆይ አንቺው አትበሏቸው፣ አትዛቱባቸው። በእነርሱና በእናንተ ላይ የሚገዛ ጌታ በሰማይ እንዳለ ለሰው ፊትም እንዳያዳላ ታውቃላችሁና እናንተ ልክ እነሱን እንደምትገዙ እናንተን የሚገዛችሁ ጌታ በሰማይ እንዳለ ወቁ። ስለዚህ አትዛቱባቸው። የማያዳላ አለ ጌታችን ደግሞ ስለማያዳላ አታዳሉ። በዛ ወቅት ብዙ ጌቶች ብዙ ባሪያዎች ስላሏቸው ለአንዱ ባሪያ አንድ ነገር አድርገ ለሌላው ባሪያ አታርግ ነው በጳውሎስ እንትን በወቅቱ በነበረው ሐሳብ። ብዙ ባሪያዎች አለ 20-30 ይኖራል። ከብት የሚጠብቅ ይኖራል፣ የሆነ ነገር የሚያደርግ ይኖራል። ለአንዱ ካረክ ለአንዱ አርግለት፣ አታዳላ ነው እያለ ያለው። ሰራተኛ ስትሆኑ እንደዛው፣ ልጆች ስትሆኑ ለወላጆች ተገዙ። አሰሪ ስትሆኑ ግን አትዛቱባቸው፣ አድርጉላቸው። በእንደዚህ አይነት ካራክተርና መልካም ስነ ምግባር እንታወቅ። ስውር ካሜራ ከምትገጥሙ ፍቅር ስጡ ነው አይደለም? ካሜራ ገጥማችሁ ልጄ እንዴት ነው ያደረገች የምትውለው ምናምን ብላችሁ የሰውም ከምትጨርሱ እናንተም ፍቅር ሰጣችሁ በጣም ሪላክስ አድርጋችሁ ልብስ እንዲገዙ እንዲዘና እንዲሉ ቆንጆዬ እንዲሆኑ አሰሪው ሰራተኛም ስትሆኑ ልክ እንደዛ አትዋሹ። እናቴ ሞታ ነው አክስቴ ሞታ ነው ለቅሶ ነው ምናምን አትበሉ። እንደሚገባ ጌታ ጉዳዩን እኮ በተክላላ አሞይ ነው ወንድ ራስ መታት ፈልጦይ ነው ምናምን ብላችሁ ስራ አትቅጡ። እንደሚገባ የቢሮ ኃላፊዎችም ካላችሁ ስብሰባ ዝም ብላችሁ ስብሰባ የሌለ የታሪክ ስብሰባ ላይ ነው ያላችሁ ከፊት እየለጠፋችሁ ከውስጥ ጌም አትጫወቱ። ያጉላላችኋቸው ሰዎች ተክላላ ከእግዚአብሔር ዘንድ ዋጋ እንደምትቀበሉ አውቃችሁ በትክክለኛው ጊዜ ትክክለኛውን ሰርቪስ ስጧቸው። ጌታ ይባረክ። አዲስ ኪዳን
ዘውን